እሺ እንጀምር። ሃይ ጋይስ እንዴት ናችሁ? ዛሬ እንግዲህ ከማዘሯ ጋር መተናል። ጥያቄ እንጠይቃለን። ከዛ እንግዲህ እንመልሳለን። ጠይቃታለሁ፣ ትመልስልኛለች። ከዛ እሷም እንደዛው ማለት ነው። እሺ ዝግጁ ነሽ? የስ። እሺ ከመጀመሪያ ጥያቄ ስንጀምር ፍቅር ስትናደድ ምንድነው መጀመሪያ የምታደርገው ወይ ደግሞ የምትለው ቃል? እስኪ ማርያምን በይ። ከዛ ኡፍ ኤጭ። እሺ እሺ። እዛ ደግሞ ስትናደድ የምትለው ስትሳደብ ነው የምትለው። ያ ሁሌ ነው የምትሳደበው። በቃ ቀኑን ሙሉ ነው ስትሳደብ የምትለው። ሌሊቱንም ድገሚ። ሌሊቱን ትሳደባለች። እንቅልፍ የለኝም ጋይስ። እሺ ሁለተኛ ጥያቄ ስትደሰት ምን ትላለች ወይ ደግሞ ምን ታደርጋለች? አይን ነገር ስትደሰት መጮህ መዝለል ነው። እብድ ናት። እውነት ብታስመረምሩልኝ እንደውም ጋይስ ደስ ይለኛል። ከእብደቷ የተነሳ ማለት ነው። እርዱኝ ወገን። እሺ እሷ ደግሞ ስትደሰት ምን ታደርጋለች? ስትስቅ ነው የምትለው። አዎ ዝም ብላ ስትስቅ ነው የምትለው። እርግጠኛ ነሽ? ሳቅ የደስታ ምንጭ ነው። ያ ዝም ብላ ስትስቅ ነው የምትለው። እሺ ሶስተኛ ጥያቄ ፍቅር መጀመሪያ ቤት ስትገባ ምን እያለች ነው የምትገባው? ሂሩት ኃይሌ ዱዱ እያለች ግቢ እየበጠበጠች። በነገራችን ላይ ኮንዶም ነው የምንኖረው እና ቡለኩን እያነቃነቀችው ነው የምትገባው። ያ ዱዱ ልጄ ነው። እሺ ሞቀኝ። ድሬዳዋ ሙቀት የሰሞኑ ልዩ ነው ወገን፣ እንረዳዳ። እሷ ደግሞ መጀመሪያ ወደዚህ ቤት ስትገባ እያልሽ ነው የምትገባው። እዱዱ እያልሽ ነው የምትገባው። እማ ትላለች። እማ እኔ ነው የምትለው። እዱዱ ደግሞ ልጄን ማለት ነው። እሺ የሆነ ነገር እንዲደረግልኝ ስፈልግ ምንድን ነው የምለው? ምንድን ነው የምልሽ? እማ እናቴ ትወጂኛለሽ ነው የመጀመሪያ ጥያቄዋ ወገን። ይሄ ምን ይመስላችኋል? መልእክት አለው። እሺ እሷ ደግሞ የሆነ ነገር እንዲደረግላት ስትፈልግ እስማ እንደዛን ቀን አትንከባከብኝ፣ ትለማመጠኛለች። በቃ ያልኳትን ሁላ ነው የምታደርግልኝ። መስሎ የሆነ ነገር ስታጠፋና የሆነ ነገር እንዲደረግላት ስትፈልግ ሰው በጣም ትለማመጣለች። በተለይ እኔ ማለት ነው። እሺ ቀጣይ ጥያቄ በዚህ ምድር ላይ በጣም የምወደው ሰው ማን ነው? ማለት በቃ ለሱ ምንም የማደርግለት። የኔ የመጀመሪያ ልጅ፣ የእሷ ደግሞ ታላቅ ወንድ። እሷ ደግሞ በዚህ ምድር ላይ በጣም የምትወደው በቃ የሆነ እንደ ንጉስ የምትወደው ሰው በቃ ወይ በስመ አብ እንዴት እንደምትወድ ቃል አይገልጸውም። ሱራፌል ሳምሶን ይባላል። ለማንኛውም የምናሳድገው ልጅ ነው እንደ የመጀመሪያ ልጅ። ይሄ ውሸት ነው፣ ይታረምልኝ። የምናሳድገው ልጅ ነው። ዝም ብላ እንዳይሰማው ብላ ነው። ከመሬት አንስተን ነው የምናሳድገው። አልተወለደም ቤተሰባችን ውስጥ። እሺ ቀጣይ ጥያቄ ከሁለታችን ከእኔና ከአንቺ በእብደት ማን የሚበልጥ ይመስልሻል? ያስመረምርልኛል። እስቲ ማርያምን በይ። ምስክር ናችሁ። ተደግሟል እዚህ ጋር። እኔ ልንገራችሁ፣ ኦብቪየስሊ እሷ ትበልጣለች። በጣም እብድ ናት። በጣም በእውነት ማለት ሰው እንዴት በየሰከንዱ ይስቃል? ዝም ብላ የምትስቀው፣ ዝም ብላ የምታምደው፣ በቃ ትላፋለች ምናምን። እብድ ናት፣ በጣም እብድ ናት በእውነት ወገን። እድሜ ይጨምራል መሳቅ። ሳቁ፣ የእውነት ሳቁ። እሺ ከፍቅር የምትወጂው ባህሪ? ወደ ባህሪ የዋህነቷ። በጣም የዋህ ናት ልጄ። ሰው ታምናለች። የስ ቴንክ ዩ። ከሰራው ወደ ባህሪ በጣም ጠንካራ ናት። በጣም ስራ ትመርጥ። እሱ ነገሯ ይመቸኛል። ያ የምትጠይው ባህሪ? የምጠላው ባህሪ ምን መሰላችሁ ወገን? ከሷ የምጠላው ባህሪ በቃ አንድ ካቆረፈች አቆረፈች ነው። ጸጥ ጸጥ። ምድር ሰማዩ ራሱ ቢነቃነቅ ዝም ነው። በዝምታ ትገልጸዋለች። ከአንቺ ደግሞ የምጠላው ባህሪ? እሺ የምጠላው ባህሪ ይሆናል። የሚጠላ ባህሪ ባይኖረኝም ግለጭው። አይደክማትም።
ወይ በስመ አብ ድካም አታውቅም። ሰው እንዴት ማረፍ አይፈልግም? ድካም አታውቅም። እሱ ነገሯ ነው በጣም የሚያናድደኝ ነገር ማለት ነው። እሺ ቀጣይ ጥያቄ፣ ከእሷ በጣም የሚገርምሽ ነገር ምንድን ነው? ከእኔ ማለት ነው። አንቺ የሚገርመኝ ነገር እንትን በቃ እንዴት ነው በሁሉ ነገርሽ አክቲቭነትሽ፣ ኩል ነሽ። ከአንቺ ደግሞ በጣም የሚገርመኝ ነገር እንዳልኳችሁ ነው፣ እብድ ናት። እብደቷ በጣም ነው የሚገርመኝ። በእያንዳንዱ ጥቃቅን ነገር በቃ ሳቅ ነው የምትፈጥረው። ሳቅ የደስታ ምንጭ ነው ወገን። ሳቁ እናንተ ተዝናኑ እንዴ! እውነት ኢቨን ቁጭ ብለህ እያለቀስክ ምናምን እሷ ልትስቅብህ ትችላለች። ችግር የለውም። ተናደህ እኮ በቃ የሌለ ተናደህ ግለህ ቤት ገብተህ ክትላ ትስቅብሃለች። ችግር የለውም። እና እሱ ነገሩ በጣም ይገርመኛል። እሺ ቀጣይ ጥያቄ በስተመጨረሻ ወይ እንግዲህ ወደ ዋናው ጥያቄ መጣን። ያ በስተመጨረሻ ፍቅር ምን አይነት ልጅ ናት? ከምለውና ከማስበው በላይ ከአይምሮ በላይ ናት። በጸባይ ብትሉ በመልክ ብትሉ፣ በእርግጥ ከታላቅ ወንድሟ ባትበልጥም በጸባይ ብትሉ በትምህርት በሁሉ ነገር ኩል ናት። ይሄን መሰከርላታለሁ። ቴንክ ዩ። ጥያቄያችንን ሙቀቱ ጥያቄያችንን ጨርሰናል። ቀጣይ እንመለሳለን። ጠብቁን። ባይ ጋይስ። ላይክ፣ ሼር፣ ፎሎ አድርጉን፣ አሳድጉን። እናመሰግናለን። ባይ